ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን በዛሬው የአፋን ኦሮሞ ትምህርታችን ልዩ ልዩ ህመሞች በአፋን ኦሮሞ እንዴት እንደሚሰየሙ እንመለከታለን። ኦኬ አሁን ደግሞ ህመሞች ኢልነስስ የህመም ስሞች ጢቤ ህመም ነው። ኡኩባ ህመም ነው። ጢቤ ህመም፣ ኡኩባ ህመም፣ ጨቢንሳ ስብራት ማለት ነው። ለፌ ያጥንት ነው። ጨቢንሳ ለፌ ያጥንት ስብራት። ቁፋ ሳል ብለን ነበር አይደለም ቀደም ጉንፋንም ይሆናል። ኮመን ኮልድ ቁፋ። ዲባ ዲጋ ደም ግፊት ማለት ነው። ዲባ ግፊት፣ ዲጋ ደም፣ ዲባ ዲጋ ደም ግፊት። ምቺ ሶምባ የሳምባ ምች። ሚቺ ምች ከአማርኛው ጋር ተመሳሳይ ነው። ሶምባ ሳምባ ነው። ከአማርኛው ብዙ አይርቅም። ሶምባ፣ ሚቺ ሶምባ፣ የሳምባ ምች። አስሚ አስም ነው። ካንሰሪ ካንሰር ነው። ካንሰሪ። ሱካራ ስኳር ነው። ቲቢ ያው ቲቢ ነው። ሳምባ ነቀርሳ። አሁን ህመም በምንጠራበት ጊዜ ህመም ኔም ስናደርግ ኢልነስስ ኔሚንግ ኢልነስስ መቃዲቤ የህመም ስም በሚለው ደግሞ የአማርኛ ስሙን ታያላችሁ። የምናደርገው ምንድነው? ኢቤ ወይ ኡኩባ የሚለውን በአፋን ኦሮሞ እንግዲህ እናስቀድምና ከዛ በኋላ የታመመውን የሰውነት ክፍል መጥራት ነው። ራስ ህመም ለማለት ጢቤ እናስቀድማለን። ጢቤ ማታ፣ ማታ ራስ ነው። ጢቤ ማታ ራስ ህመም። ዱግዳ ወገብ ነው። ወገብ ህመም ጢቤ ዱግዳ። ሃርከ እጅ ነው። የእጅ ህመም ለማለት ጢቤ ሃርካ። ሚላ እግር ነው። የእግር ህመም ጢቤ ሚላ ይሆናል ማለት ነው። ትርጉሙ እንግዲህ ህመም በሚለው ስር አሁን ራስ ህመም፣ ወገብ ህመም፣ እጅ ህመም፣ እግር ህመም፣ አእምሮ ህመም የሰውነት ክፍሉን ግን ህመም ስታረጉ የህመም ስም ይሆናል ማለት ነው። ኡኩባ የሚለውንም በተመሳሳይ መውሰድ እንችላለን። ኡኩባ ሰሙ የአእምሮ ህመም፣ ኡኩባ ኦኔ የልብ ህመም፣ ኡኩባ ቲሩ የጉበት ህመም፣ ኡኩባ ከሌ የኩላሊት ህመም፣ ኡኩባ ጎጋ የቆዳ ህመም፣ ኡኩባ ለጴ የደረት ህመም፣ ኡኩባ ስኳራ የስኳር ህመም ይሆናል ማለት ነው። እንግዲህ መታ ራስ ነው። ዱግዳ ወገብ፣ ሃርካ እጅ፣ ሚላ እግር፣ ሰሙ አእምሮ፣ ብሬን አንጎል ማለት ይሆናል። ኦኔ ልብ፣ ቲሩ ጉበት፣ ከሌ ኩላሊት፣ ጎጋ ቆዳ፣ ለጴ ደረት፣ ስኳራ ያው ስኳር ነው ጢቤ ሲጨመርበት ወይም ኡኩባ ስኳራ የስኳር ህመም ይሆናል።